ዛሬ እኔ ምርጥ ጓደኛዬን ሎያሊቲ ቴስት ወይም የታማኝነት ፈተና ልፈትነው። ከሁለት ቀን በፊት ፍቅረኛ እንደያዝኩኝ ነግሬዋለሁ። ዛሬ እኔ ቤት ፍቅረኛዬን አስተዋውቀዋለሁ ብዬዋለሁ እና ፍቅረኛዬ ናት ብዬ ደግሞ ቢታንያን አስተዋውቀዋለሁ። ብትሆን ደስ ይለኛል እና እሷ ቴክስት ልክለታል፣ ትጀነጅነዋለች። ዋናው ነገር እሱ በት ይልባታል፣ ያወራታል ለእኔ ሳይነግረኝ ወይስ ይቆጣታል? እስቲ ላስተዋውቅ። ቢታንያ ትባላለች። ቆንጆ ነህ፣ ታምራለህ። ሚኪ ይመጣል። አይ በሌላ እንጂ ዛሬ እኮ እስቲ ላስተዋውቅ። ቢታንያ ትባላለች። ቁጭ በል። አልጋ ላይ ይደብራል። ወንበር ላይ ፍራሽ። የምን ፍራሽ? ኧረ ተው አንተ ልጅ ተው። እንዴት ነህ? ከግቢ በቃ ዘንድሮማ ልትመረቁ ነው። እንዴት እንጀሮ ከዚህ በኋላ እንዴት ነህ? እንዴት አየህልኝ? ቀሽቲ ችኮ ነው የጠበስኩት። ቢታ ትባላለች። ፈታ በሉ። አይ ኮምቦልቻ ልጅ እንኪ ስልክሽ ደስ የምትል ልጅ ናት። አብያል እንኳን እንደ ቢታይ አቤል አልመጣም ነኝ። አቤል መጥቶ ነበር፣ ወጣ። እንሄዳለን ብሎ ነበር። እንሄዳለን ምናምን እያለኝ ነበር። በጊዜው ትሆንሽ እስቲ በቃ መጣሁ። እሺ አውሩ። አንዴ መጣሁ። ቢታ አጫውሽ በእናትሽ በጣም ቤስት ፍሬንድ ነው። ሮቢ አደረ መጣሁ። አንዴ አይ ማዘር የሆነ ነገር ልካኝ ነበር። ሰማት ነው ደህና ናት። ቴሌቪዥን ተላልባል። ይሄ ምን ይሰራል? ወንድሜ መጣሁ። ሰላም እንዴት ነህ? በግን መጣን። ከዚህ በኋላ ደግሞ ግድ ነው ፓስፖርት ነው። አዎ ወደዚህ አይገቡም ብዙ ጊዜ። ደህና ነህ? የት ዩኒቨርሲቲ ነው የምትማረው? ኮምቦልቻ። ደስ ይላል። ተማሪሽ ነው? አዎ። የት? ሚኪ ጋር ነው የምማረው። ሚኪ ጨርሷል ማለት እሱ የሚማርበት ዩኒቨርሲቲ ነው። ቆንጆ ነህ፣ ታምራለህ። ምን ነው ውበት ማድነቅ አይቻልም እንዴ? አይቻልም። አመሰግናለሁ። እና ስልክ የምትሰጠኝ ምን ይመስላል? ቀፎ ምን ያደርግልኛል? ቀፎማ አለ። ቁጥሩ ሚኪ እኮ አለው። አይ እሱ እንዲያውቅ ስላልፈለኩ ነው። ምን ትፈልጊ? አዎ ችግር ጀለሳው? አይ እንዲያውቅ አልፈለኩም። እሱ አንተ እንድትሰጠኝ ስለፈለኩ ነው። ማለት እሱ ሳያውቅ ለምን እሱ ይሰጠኛል? አንተ ጋር ማውራት ስለፈለኩ እኮ ነው ስልክ ስጠኝ አልኩ። ችግር የለም። እሺ ቁጥር ገባኝ። ቁጥርማ ቁጥር ነው፣ ግን ከሚኪ መቀበል ስላልፈለኩ ነው። አንድ ዩኒቨርሲቲ ተማርኩ። ጓደኛሽ ነው? አዎ ጓደኛዬ ነው። በቅርብ ነው የጀመርኩት። አረ አላውቅም እኮ ነው የምትሰውኝ። አዎ ሁለት ወር ምናምን የሆነች ልጅ ነበረች ማለት ከዚህ በፊት ጓደኛዬ ነበረች። አዎ ብዙ አልቆየንም፣ ሁለት ወር ምናምን አካባቢ ነውና አይ ከእሷ ጋር መጣላቱንም አልነገረኝም። ድንገት እኔም ጋር ያው ፍቅረኛሞች ነን፣ ግን ብዙ እንትን አይደለም። ለዛ ነውና እንዳልኩ ነገሮች ይሰራሉ ሰው። አዎ ግን ያው
አንተ ስለተመቸኝ ነበር ስልክን ስጠኝ አልኩህ። ስለዚህ አንተ ሰጠኝ ብናወራ ምን ይመስላል? ደስ ይላል። ግን ይቀርብ ነው። እኔ እኮ እሱ እኮ ካልተመቸኝ እኮ መተው እችላለሁ አይደል? መብትሽን ይቀርብ። እኔም ከተመቸኝ ማለት ከሆነ ሰው ከተመቸኝ ተዋለው ካልተመቸኝ። ስለዚህ ሚኪ ካልተመቸኝ አንተ ከተመቸኝ አንተ ጋር ይሁን እችላለሁ። መጀመሪያ እሱ ጋር በደንብ አውሩና እሱ ጋር አመሰግናለሁ። ግን እሱ ጋር ማውራት የሚጠበቅብኝ አይመስለኝም። አይ ከሰማው ምናምን ይደብረው። ለምን ይሰማል? ለምን ይሰማል? ማን ይነግረዋል? እኔ እናንተ እኮ ነው ይሄን ነገር የምናውቀው። ስማ ለካፒስ ይሰፈልሽ እኔ አንተ ስለተመቸኝ ብቻ ነው ወይስ ሌላ ችግር አለ? ከዚህ ስለተመቸኝ ነው በቃ። እንዴ በዚህ ፍታ ያወራልኝ ነበር ስላንተ ወይ ችግር የለም። ሮቢ የጫፍክልኝ እንዴት አየህ? ቆንጆ ልጅ ናት። አይላፍ እንዴት አየሽ? ጓደኛዬ ጥሩ ጓደኛ አለ። ጥሩ ጓደኛ ሮቢ ባይዘው ክላስ ምናምን አብረን ነበር። አጭቤ ነበር ድሮ። አሁን ጸባዩ ምናምን አሁን በቃ እንደዚህ አይነት ነገር ክላሱን ነው በቃ የሚከታተለው ምናምን ደስ ይላል። አውሳ አንድ ግቢ ነው ልትማሩት? አረ ምን አንድ ግቢ እንማራለን። ቆይ ቢታ አውራት እንዲያጫው ታጫውኩ ቢታ ምን ነው ፍቅሪ? አረ አወራለሁ በቃ ሻውሪ ከጥሪ ተፈለሽ ተራል እኔና እሱ አንድ ግቢ ነው እንደነገርኩህ እኮ ነው። እንደገና እንጀምር ነው እናቱ ያዘችው ስራ ነበር። ሰምን ቆሉ ሰው እንዲህ ይቆርቁሽ እና የመጀመሪያ ዓመት የግቢ ተማሪ ነኝ። እሱ ተመርቋል። አንተ ዩኒቨርሲቲ የምትማረው? ረጅም አጭር አጭር አልመስልም። ለምን እቆማለሁ? ነው አጭር ነው ሰው አልመስልም። አዎ አጭር ነኝ። ምን ነው አጭር መስፈርት አይደለም? አጭር ነው የሚመስለኝ እኮ አጭር መሆኑ የሚያመጣው ለውጥ አለ? ኧረ ለውጥ የለውም። አይደስ ለማውቀፍ እና ተስማማን አልተስማማንም? ስልኩን ሰተኸኝ ያው ቢታንያ ምን ሆነህ ነው? አይ ምንም አያሰብኩ አልነበረም መጀመሪያ እንደዚህ አይነት ነገር ይመጣል ብዬ አሁን ነው በደንብ እያየሁሽ ያሉት። እንዴት ማለት? ቆንጆ ነሽ። አመሰግናለሁ። ግን የምሬን ነው እየቀለድኩ አይደለም። ማለት ከማንም ጋር ማሰሪ ከሆነ ሰው ጋር ካሰሪ ነው ነገር እንሰራው ማለት ነው። ስለዚህ በቃ ሚኪ ማወቅ ባለበት ሰዓት ያውቃል። እኔ እናንተ መተዋወቅ እስከመተዋወቅ በደንብ እንተዋወቅ ሚኪ ማወቅ ባለበት ሰዓት ነው። ግን ይኖርሽ ማለት አይ ስልሽ ነው የሚመስል መሰለኝ። እንዴት የምሬን ይመስል አይደለም። የምሬን ነው እያወራሁ ያለሁት። ይሄ ነች ሄደው እኮ እና በቃ ታውን ትፍሽ ታውን አይደል? አመሰግናለሁ። እሺ ታዲያ እና ስለኔ እናንተ ወደፊት ምን ታስባለህ? ማለት ነው እናንተ ጥረት ምን እንዳስበውሽ እንደ ሚኪ እና እንደኔ እንደ በፊቱ ነው የምንሆነው ወይስ እናንተ ዘላቂነት ይኖራል ብለህ ታስባለህ? እኔ በዛው ነው አሉ እንደዚህ ግልጽ ሰው ይመስል በጣም ይወረድ ስለሽ ለማንም አይጠቅምም ተደባብቆ ነገር ማለት ስለሽ ከሚኪም ጋር እንደዚህ ተደባብቃችሁ ስንታችሁ ሳትገናኙ በዚህ ደረጃ እንትን መሆናችሁ ስለሽ እንደ መፍትሄም መሆን ይችላል ነገሮች እኔ ስለተመቸው ሳይሆን ሚኪም ጋር ማቆም ካለባችሁ ተመራችሁ ማቆም ስለሌለም አሁን ላይ እኮ ሚኪ ጋር ቆማለሁ እያልኩ አይደለም ያለሁት። ሚኪ ጋር ሁኚ ከአንተ ጋር መጀመር ነው የምፈልገው። ማለት አሁን ላይ እሱ ይጎዳል ብዬ ስላሰብኩ ነው እንደዚህ ያፈልገኝ። ነግሮኛል ስላንተ ያን ያክል እንትን ቢለኝ
አቤል የሚባል ጓደኛ አላችሁ? አቤል ይመጣ ነበር አሁን ኮሮና እና እንደዛ ነው ያሰብኩት። ማለት አሁን ላይ ሚኪን ስለኔ ምን ልንገር? እኔ ብቻ ነኝ አንደኛ ዓመት የግቢ ተማሪ ነኝ። ሌላ ትፈልጋለህ? ፍቅረኛ ነበሩኝ ማለት ያው ሁሉም ያልተሳካ ነገር ስለሆነ ሚኪ ጋር ጀምረናል። እና ያው ሚኪም ጋር እንደማንቀጥል ስላወቅኩ ነው አንተ ጋር እንጀምር እያልኩ ያለሁት። ምናልባት አንተ ከተሳካልኝ ብዬ ነው። አንዳንዴ ያው ባልና ሚስት ከአንድ ወንዝ ይቀዳል የሚባለው በእሱ ሊያገጣጥመን ፈልጎ ቢሆንስ? ቢታ ወይስ ቪታሚን? በተመቸ ሴት ማለት ትችላለህ። እሺ ቢታ ሁሉ ሸርብ አንተን ዛሬ ነገም ሊሆን ይችላል። ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል። እናየዋለን እስኪ። ምናልባት ከእሷ ከም ስለመጣ ብለህ ጥያቄው ግን ልትኮራ ወይም የሆነ ነገር እንዳትሞክር። እኔ ነገርኩሽ፣ እኔ ግልጽ የሚመስለኝ ግልጽ ነው። በዛ ነው ተቀበልኩሽ፣ እኔ ተቀበልኩሽ እንሳርልሽ ግን ሚቲ ጀለስ ነው ብዙ እንዲደብረው ለምን ይደብራል? ብለሽ አይ እንዲደርስብን ሳይሆን እንድንነግር የምፈልግ እንደምናወራም እንዲያልፈልግ እኔም እኮ እያልኩ ያለሁት እንደምናወራ እንዲያውቅ አልፈልግም ነው። ስለዚህ ምን ፍተት እንዳሰጥ ነገር ባለብሽ ሰዓት ነገር ችግር የለውም። እኔ ታይም ነገር ሲያለሽ ዛሬም ላይሆን ይችላል፣ ወደፊትም ሊሆን ይችላል። እንዲደርስብን አልፈልግም፣ እንዲያውቅ ነው የምፈልግ እንድናገር። እሱ ችግር የለውም አሳውቀዋለሁ። ግን ያው አሁን ላይ አልነግረውም ነው የሚለው። ትንሽ ችግር በራሱ ተዋቆ ስለሆነ ብዙ ነገር ነው ያለው። ምናልባት እኮ ከሚኬ በለጠ ነገር ትይትሻል አይመስለኝም፣ ግን እስኪ እናየዋለን። እሺ እንደዚህ ሄደ እና ነገ ቅዳሜ አይደል? እሑድ መገናኛ ይመስላል። ነገ ቅዳሜ ረፍት ነው። ደስ ይለኛል ከተመቸ ክለብ ነው ተፈስ ምን ችግር አለው? ቅዳሜ ደውልልኝ በቃ። አመሰግናለሁ። ካረንደሽ አይባል ለካ የራሱ አይመሰገንም። እንደሱ ነው እና ካንተ ባለቤት ማለት ነው እና ተጋቢያ ምንድን ነው እራስህ አንተ ብትጠጋ ይሻል ከምትሰቀል ድምቂ ይመጣ ይመጣስ ምን ችግር አለ? ተጠምጥሞ ቢያገኝ ተባጣ አረ ወይ ጨረስክ? ጨርሻለሁ። እሺ አይ አሪፍ ነው አሪፍ ነው። ደከመኝ እኮ ሰቀላልኩልሽ ደከመኝ ሰቀላልኩልሽ ደክሞሽ እሺ እንዴ እና የምትሄጂበት አለ ምናምን? አዎ እኔ ልውጣ። ወዴት ምን እያወራችሁ ነበር? እያወራችሁ ነበር? ምን
አይ እንደው ምን የምታወራው ነገር አለ? ኧረ ስትሄዱ ሄድሽ? አይ አሪፍ ነው። እስኪያስ የሆነ የሚጠጣ እኮ ነገር መጣሁ። እስኪያስ ትንሽ እንደዚህ ላገኝሽ ፈልጌ ምናምን ነገር ሚኪ ደስ አይለኝ ምን ምክንያት እንዳትጀምሪ ነው። አይ ነው አሁን እኮ ሁለታችሁ ማውራችሁ ናችሁ። እኔ ልሸኝሽ ስትለኝ ምን ይሰማዋል ብዬ ነው እንጂ ያን እንደዛ እያልኩ አይደለም። አይ ወደፊት እሱም እንዲጎዳ ስላልፈለኩኝ ነው እንጂ ሌላ ነገር ኖሮት አይደለም። እኔ የሆነ ነገር ላይ እንትን ስልሽ ፎከስ አደረኩ በቃ አይ ችግር የለም። ነው ምንሽን ሰር ቀድሜ ሄድኩ ካልሆነ አንተ ተሸኝኝ ወይ በቃ የሆነ ቦታ ድረስ አድርሽና ማያ ካፌ ተቀብቻ ማያ ካፌ ድረስ ሸኝሽ ለማግኘት ሰው ነው እንዴ? ከበኋላ ነው ስትሸለ መጣለት እንጂ ቆይቶ አንድ 15 ደቂቃ ከሱ በኋላ ቆይቶ ነው። እሺ ችግር የለም። ኦፕስ ተገባለስ ነው እንዳይመጣ አዎ እንዴ ጓደኛው አይደለም። ደስ ይላል። አመሰግናለሁ። ፈጣጣውን እንደው ልጅ አረ ይሄ ፈጣጣነት አይመስልም። ምን እንዳይመጣነት የምፈልገውን ነገር ያደረኩት ሰው ደግሞ ለመደሰት ነው እዚህ ያለው የሚኖረው። ስለዚህ ተስማምተው እንደዛ አብልሽ ነው እስካላለ ለብድርስ አንድ ነገር ሰምሽ እነትሽ ወይ አንገቴ ላይ ደስ አይለኝም። ስምንት ምን ይመጣስ ቢክ መሳም እኮ ነው እናርጋለሽ ነው። አይ በሌላ የምትጠልቀው እንጂ ላፍተና እንደምን ምን አይደለም። ድንገት እንዳይመጣ ብዬ ለራሱ እሱ ጓደኛ ናቸው። ስለዚህ ልከተስኝ ሰምሽ ከብሽ ልከተስኝ ልክ ያስኩ እኮ አይደለም ነው ስለሽ እኔ እኮ ለራሳችሁ አስቤ ነው ማለት ኖርማል ነው ከመጥሽ እሱ ጋር እንትን እንዳትሉ የእናንተ ጓደኝነት እንዳይሻከር ስለፈለኩ ነው እንጂ ሌላ ነገር አይደለም። እና ግን ምን የሚሰማ ይመስላል? ሚኪ ደስ ነው የሚለው ቺት የምታረግ ሚስት ከምትኖር ያሰርኩ ደስ አንተ ጋር ምንም አይነት ጻፍ ምናምን ሊኖር አይችልም። ለኔ ጋር ከዚህ በፊትም ነገር ስለነበር ነው ነው ከዚህ በፊት ያለፈው ነገር ስላለ ከዚህ በፊትም ፍቅረኛው ቀምተዋል ማለት ነው። እሱ ቀምቶኛል ቢሆን እሱም ታውቂያለሽ። አይ አንተ አባባል ግን አንተ እንደቀማው ነገር ኧረ እኔ ለምን አግኝ ነው የምቀማው? እስከማውት ነው ቀማሽ ወደኛውን ቀማሽ እንጂ ኦኬ ጨረስክ? ትሄጃለሽ? ምን ትፈልጊያለሽ? እንጃ ልትወጣ ነው እንዴ? አይ እኔ አልወጣም። በቃ አንቺ መሄድ ከፈለግሽ እኔ በቃ ልሂድ። ትሄጂ? እኔ ልወጣ መሰለኝ። ትወጫለሽ? አይደለም ና እስኪ ስራ ይዘን ሌላ ተፈቅዶ ምን እባክህ በቃ ኤንዌይ ፍራንክ አድርጌያለሁ እያልሽ ነው? ፕራንክ ልታደርግ ነው ልጅቷ የመጣችው። ደግሞ ፕራንክ ልናደርግ እሷ ግግም ብሎ ማለት ነው እንትን ይላታል። በቃ እኔም ትመችኛለሽ ምናምን ተበላሽ አንቺ ነው ፍራንክ ያደረገው ማርያምን ማርያምን አጣጣጥ ብራዘር ልስማስ እንዴት እንደዘለለሽ ማለት ነው። አስቸገረሽ በማለት ከብዳ ነበር
ቀለለች በጣም ይሄ ተቆሳተርሽ ነው የምትሄድ ምን አይነት ልጅ ነው ምናምን አይነት ነገር ነው። አይ ግን አንተ ነገር አሁን አንቺ መስሎህ አንቺ ፍራንክ ያደረግሽ ነው። በቃ ልጁ የሆነ ዝም ብሎ ስጠይቀው እሺ ነው እኔም ብሎ ፍራንክ አድርጋ ያኛውን ግን ተሳክቶልሻል። ይሄ ነበር ቪዲዮአችን። እንደሚመቻችሁ ተስፋ አደርጋለሁ። ይመቻችሁ።